የዛን ቀን ነበር የዛኑ ቀን ስትመለስ ነበር ያ ብር የሚከፈላት ማለት ነው። ተመለሰችም አልከፈልኳትም። ደካ ከኤርፖርት አይደለም የተመለሰው ከበስማ ነው። ከሪፖርት አይደለም እህቴ፣ ማክሰኞ ሊበሩ እሁድ በስማ ላይ ያረጉ ከሄዱበት ነው። በስማ ስሰጥ ነው እዛው ሲሜሲ በስማ ስሰጥ አይገለው ያረግ ይመስላል ሲላል ምን አይደለም ሰው ነው አለች። አዎ የአረብ ልጅ ይመስላል። ልጁ ቀይ ነው። ሰርቀሽ ነው እንደ ምናምን ሲላት የሚሄዱት ደግሞ እህቴ በስማ ላይ ያረጉ ሲሄዱ አዚዛዬ ታውቃለች መቼም በኤምባሲ ባስ ነው የሚከዲ በመሸዋር ወይ ምናምን አይደለም አሉ ከኤምባሲም ሰዎች ይዘው ማለት ነው። እና የአረብ ልጅ ይመስላል የሀበሻ ልጅ ምንም አይመስልም ሲሏት አይ የአረብ ልጅ አይደለም። እሺ ልጅሽ ነው? አይ ልጅ አይደለም። ልጅሽ ካልሆነ ጠይብ ይሄን ወረቀት በስምሽ ከየት አመጣሽው? ኤምባሲዎች እኮ ለሁላችንም ይሰራሉ። ልጃችን ባይሆንም ለሁሉም ይሰራሉ። ሁሉም የራሱን ልጅ ይዞ አይሄድም። አስራንድሮ የገረፏት ይመስሉን ሁሉንም ነገር የኔ የተከፈላት ኤምባሲዎቹንም አሳልፈሽ ሰጥተሽ ልጁንም ጥለሽ ነው እየተባለች ነው የምትመስለው ሲጀመር ማለት ነው። አላጠበቋት ምን አላሏት። በእንደዚህ አይነት ስህተት ነው ኤምባሲ ላይ ቂም አለባት። ኤምባሲውን መበቀል ፈልጋለች እንጃ። ራሽ አንቺ ልትከፍያትን 4,000 ያልከፍለሻት እንደሆነ ይዛልት የምትሄደው ተናገረች። ይሄን ወረቀት ልጅሽ ካልሆነ ካልሰረቅሽው ይሄን ወረቀት ኬት አመጣሽው? ልጅሽ ካልሆነ እንዴት በስምሽ አሰራሽ ሲሏት ኤምባሲዎቹ ለማንኛውም ሰው ልጄ ነው ብለን ከሄድን ወረቀት ይሰራሉ ብላ ተናገረኝ። አየሽ ኤምባሲውን አሳልፋ ሰጠን። ኤምባሲው ሳያረጋግጥ እንደሚሰራ አሳልፋ ሰጠችው። የገዛ መንዱቡ በቆመበት ሲጀመር እኮ እነሱም እኮ ለተወሰነ ሰዓት ይሁን ለቀናቶቹ መስራቱ ታስረው ነበረ። መንዱቡ በቆመበት ነው። ለምን አመጣሃት? ከየት አመጣሃት? እንዴት ሊሆን ቻለ? ብለው እነሱንም እኮ ነው በደንብ አድርጋ እስከ ማስረጃ እኮ የተናገረች። ግን እኔ የእሷንም ጭንቀት ተረዳው። ልጄ ነው ብላ ድርቅ ካለች ዲኤንኤ ከመረመሩ ብላ ፈርታ ይሆናል። ወዲያው ያመነችው ፈሪ ሆና ነው። ልጄ ዲኤንኤ አይመረምሩም ሲጀመር። ኤምባሲዎቹ ራሱ እዛው ቆመዋል። ላይ የአረብ ልጅ ነው የምትለው ብሎታል ብላለች እሷ ራሷ ማለት ነው። የአረብ ልጅ ቢሆን እኮ እኛ ለራሳችን ዜጋ ብቻ ነው ዲስ ኤምባሲ የምንሰራው። ልጄ ነው ብላ መጣች። አስፈላጊውን መረጃ እንጠይቃለን። መረጃውን አሟልታ ስታመጣ ነው የምንሰራው ሲል አይ ውሸታቸውን ነው ብላ ነው የተከራከረቻቸው ማለት ነው እኮ ይመስለኛል። ደንግጣ ተደናብራ ድንገት ልጄ ነው ብዬ ድርቅ ካልኩት ዲኤንኤ ከመረመሩት ብላ ይሆናል። ግን አልቀረላትም። አመት ተፈረደባት እኮ 1,000 ሪያል እና አመት ተፈረደባት። እሷም አይፈረድባትም። እውነት ደንግጣ ነው። አሁን አንድ ሪያል የሚፈረድባት ይመስልሻል? ትፋችን ውሀቡ 1,000 ሪያል የሚፈረድባት ይመስልሻል? 1,000 ብቻ ነው ግን አይ እንደው ግራ ገባ። በዋትሳፕ መተሽልኝ ያለ የፍርድ ቤቱን ደግሞ ይግባኝም ብላ ነበረ። ይግባኙም በዛው ነው የጸናው። ሐሙስ ዕለት ነው ያለፈው ይግባኙም። እኔ የፍርድ ቤቱን ውሳኔው ምናምን እልክልሻለሁ። በአረበኛ ነው ታስተረጉሚና ታነቢዋለሽ። አረኔ አረብኛሽ ነው ራሴ ያነባለሁ። ላክልኝ ሰቷ ይግባኝም ጠይቃች ወንጀል ሰርታ እኔ ከወጣሁ በኋላ ይግባኝም ጠይቃ ነበረ። እንዲሁም ፍርዱ ያንስብሻል፣ ይችኛዋ ግን እሷ አብራሽ አላሰራይ ምንም አይነት መረጃ የለንም። እሷ ልጄ ነው ብላ መጣች እንጂ ከምንም አይነት መረጃ ጋር ያዝናትም። እሷ ያው ነፃናት አንቺ እንዲሁም ፍርዱ ያንስብሻል ነው ያሏት። እሷም ይሄኔ አንቺን ውይ በእሷ ሰበብ 4,000 በቀረብኝ በምን ቀን ተነካክተው እያለች ይሆናል እኮ እኔ እኮ እህቴ ልጅን ያክል ነገር ስሰጥ አስገድጄ አይደለም ይሆንልሻለሁ እህቴ እርግጠኛ ነሽ አትፈሪም ወይ ብያት ምንም ችግር የለውም ብላ ነው እንጂ እኮ እንደዚህ አይነት ነገር መቼም ልጆች አሉሽ እና ታውቂያለሽ። በአንድ ፊቱ ሀገሩን ለቃ ልትሄድ ስለነበረ ነው እንጂ ኢቃማ የላትም። አንድ ፊቷ ልትወጣ ስለነበረ እዛ መውጣት ትችላለች። የሳውዲ ቢዝነስ እኮ አያልቅም። አቱ አረቄው ልጅ ይዞ መሄድ መግባት የሰው ልጅ በክፍያ ከ6,000 እስከ 4,000 እየተከፈላቸው ኧረ የሳውዲ ጉዳይ። እሺ እንግዲህ ከ5 ወር በኋላ ይኔ እናት
ኤምባሲ ታናግሪያለሽ። በተረፈ ቁጥሬን ልኬልሻለሁ፣ አውሪኝ እና እኔም አዲስ ነገር ካገኘው ነገሽ በዋትሳፕ አለሽ? አሁን ቆይ ልላክልሽ። ወይስ አድርጌልሻለሁ። በቃ ውጭና ቁጥሬን ሴቭ አድርጊና ላኪልኝ።